የዓለማችን 15 ታላላቅ የተፈጥሮ ድንቆች። ሰላም የዓለም ድንቆች የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ የዓለም ድንቆች የዩቲዩብ ቻናል በሰላም መጣችሁ። የተፈጥሮን ታላቅነት ማየት ይፈልጋሉ? ዓይንን የሚያስደንቁ ቦታዎችንና ከሰው አቅም በላይ የሆኑ ድንቆችን ማየት ይፈልጋሉ? ከኛ ጋር በመሆን በዓለም ላይ ካሉ 15 አስደናቂ የተፈጥሮ ድንቆች መካከል የመጀመሪያዎችን እንመልከት። ለጉዞ ተዘጋጁና በሐሳብ ደመና ጉዟችንን ጀምር። አንደኛ፣ አንጀል ፏፏቴ ቬንዙዌላ። በመጀመሪያ ቬንዙዌላን አንጀል ፏፏቴን እንመለከታለን። ይህ በዓለም ላይ ረዥሙ ቀጥተኛ ፏፏቴ ሲሆን በውሃ ከ3212 ጫማ በላይ ከፍታ ላይ ይወርዳል። ይህ ፏፏቴ አስገራሚ የሚመስለው ከሰማይ የወደቀ ያህል በመሆኑ ነው። ወደ ፏፏቴው ለመድረስ በእግር ወይም በጀልባ መጓዝ ስለሚያስፈልግ እውነተኛ ጀብደኛ ጉዞ ይሆናል። ፏፏቴው የሚገኘው በካኒማ ብሔራዊ ፓርክ ውስጥ ነው። በ1933 አሜሪካዊ አብራሪ ጂሚ አጀል በመጀመሪያ ያየው ሲሆን ፏፏቴውም በሱ ስም ተሰየመም። ይህ አካባቢ በደን የተሸፈነ ሲሆን የተለያዩ የዱር እንስሳት መኖሪያ ነው። ሁለተኛ፣ ግዙፉ መንገድ ሰሜን አየርላንድ። ወደ ሰሜን አየርላንድ በመሄድ ግዙፉን መንገድ የሚባለውን የጂኦሎጂ ድንቅ እንመለከታለን። ይህ ቦታ ከ50 ሚሊዮን ዓመታት በፊት በእሳተ ገሞራ ፍንዳታ የተፈጠረ ሲሆን ከ40 ሺህ በላይ ባለ 6 ጎን ቅርጽ ያላቸው የባዘልት አመዶች አሉት። እነዚህ ድንጋዮች እጅግ በጣም ትክክለኛ ቅርጽ ስላላቸው ሰው ሰራሽ ይመስላሉ። በአካባቢው ሰዎች መካከል ደግሞ ይህ መንገድ ግዙፍ ሰዎች የገነቡት እንደሆነ ተረት ይነገራል። እነዚህ ድንጋይ አመዶች ከባህሩ ወለል ስር የሚገኙትም ጭምር ናቸው። ሶስተኛ፣ ግራንድ ካኒየን አሜሪካ። አሁን ደግሞ ወደ አሜሪካ እንጓዝና ግራንድ ካኒየንን እንጎብኝ። ይህ በዓለም ላይ ካሉ ትልልቅ ሸለቆዎች አንዱ ሲሆን በኮሎራዶ ወንዝ ለብዙ ሚሊዮን ዓመታት ተወርውሮ የተፈጠረ ነው። በውስጡ ያሉት የድንጋይ ንብብሮች የምድርን የጂኦሎጂ ታሪክ በግልጽ ያሳያሉ። ለጎብኚዎች በተለያዩ የእይታ ቦታዎች ላይ ቆመው የመሬት ገጽታውን መመልከት የማይረሳ ትዝታ ይሰጣል። የካኒየኑ ጥልቀት 1 ማይል ሲሆን እርዝመቱ ደግሞ 277 ማይል ይደርሳል። አራተኛ፣ ታላቁ የባህር ላይ ገደል አውስትራሊያ። ከአሜሪካ ወደ አውስትራሊያ በማቅናት ታላቅን የባህር ላይ ገደል እንመለከታለን። ይህ በዓለም ላይ ትልቁ የኮራል ሪፍ ሲሆን ከ2900 በላይ የግል ሪፎችና 900 ደሴቶችን ያቀፈ ነው። ይህ ቦታ ለባህር ውስጥ ሕይወት መኖሪያ ሲሆን በሺዎች የሚቆጠሩ የዓሳ ዝርያዎች፣ ሻርኮች እና የባህር ኤሊዎች ይኖሩበታል። የዚህ ስነ ምህዳር መጥፋት በአሁኑ ጊዜ ዓለምን ያስጨነቀ ትልቁ ጉዳይ ነው። አምስተኛ፣ ኤቨረስት ተራራ ኔፓል ቻይና። በዓለም ላይ ካሉት ከፍታዎች ሁሉ ወደሚበልጠው ወደ ኤቨረስት ተራራ እንውጣ። ይህ ተራራ በኔፓልና በቻይና መካከል የሚገኝ ሲሆን የዓለም ከፍተኛው ጫፍ ነው። ለብዙ ተራራ ወጪዎችና ጀብደኞች የመጨረሻ ግብ ነው። ምንም እንኳን ለመውጣት በጣም ከባድ ቢሆንም ከፍታው ላይ መድረስ አስደናቂና የማይረሳ ተሞክሮ ነው። የኤቨረስት ከፍታ ከባህር ጠለል በላይ 8846.86 ሜትር ወይም 29031.7 ጫማ ነው። ስድስተኛ፣ ቪክቶሪያ ፏፏቴ ዛምቢያ ዚምባብዌ። ወደ አሜሪካ እንጓዝና ቪክቶሪያ ፏፏቴን እንጎብኝ። ይህ በዛምቢያ ወንዝ ላይ የሚገኝ ሲሆን በዓለም ላይ ትልቁ የውሃ መጋረጃ ተደርጎ ይወሰዳል። በአካባቢው ሰዎች ሙሲኦዋ ቱኒያ ማለትም ነጎድጓዳማው ጭስ ተብሎ ይጠራል። ምክንያቱም የውሃው መውረድ የሚፈጥረው ድምፅና ጉም ከሩቅ ስለሚታይ ነው። ይህ ፏፏቴ ከ1 ማይል በላይ ስፋት ያለው ሲሆን በውበቱና በድምፁ አስደናቂ ነው። ሰባተኛ፣ አውሮራ ቦሪያሊስ ዋልታ አካባቢዎች
አሁን ደግሞ ሰማይ በማየት አስገራሚውን አውሮራ ቦሪያልስ ወይም ሰሜናዊ መብራቶችን እንመልከት። ይህ የተፈጥሮ ብርሃን ትርኢት የሚፈጠረው በፀሐይ ላይ በሚገኙ በኤሌክትሪክ የተሞሉ ቅንጣቶች ከምድር አካባቢ አየር ጋር ሲገናኙ ነው። ይህ ድንቅ ክስተት በምድር ሰሜናዊና ደቡባዊ ዋልታ አካባቢዎች መመልከት ይቻላል። በተለይ በሰሜናዊ ካናዳ፣ አላስካና ስካንዲኔቪያ አገሮች ላይ በብዛት ይታያል። 8ኛ የአማዞን ደን ደቡብ አሜሪካ። የዓለምን ትልቁን ሞቃታማ ደን የአማዞን ደን እንጎብኝ። ይህ ግዙፍ ደን የፕላኔቷን ኦክሲጅን በማብዛት ስለሚያመርት የዓለማችን ሳንባ ተብሎ ይጠራል። በሚሊዮን የሚቆጠሩ የእጽዋትና የእንስሳት ዝርያዎች የሚገኙበት ይህ ቦታ ለስነ ምህዳር ሚዛን ወሳኝ ነው። 9ኛ ሳላር ደ ኡዩኒ ቦሊቪያ። ከአማዞን ቀጥሎ ወደ ቦሊቪያ እንሄዳለን። እዚያም ሳላር ደ ኡዩኒ የተባለውን በዓለም ላይ ትልቁን የጨው ጠፍጣፋ እናገኛለን። በዝናብ ወቅት ይህ ቦታ ግዙፍ የተፈጥሮ መስታየት ሆኖ ሰማዩን ያንጸባርቃል። ይህም ልዩና አስማታዊ እይታን ይፈጥራል። ይህ ቦታ ከባህር ጠለል በላይ ከ12000 ጫማ ከፍታ ላይ ይገኛል። 10ኛ ኢጓዙ ፏፏቴ አርጀንቲና ብራዚል። አሁን በአርጀንቲና እና በብራዚል ድንበር ላይ ወደሚገኘው ወደ ኢጓዙ ፏፏቴ እንሂድ። ይህ ፏፏቴ ከቪክቶሪያ ፏፏቴ የበለጠ ስፋት ያለው ሲሆን ከ275 በላይ ትልልቅና ትንንሽ ፏፏቴዎችን ያካትታል። ውሃው በከፍተኛ ኃይል የሚወርድበት ቦታ የሰይጣን ጉሮሮ ተብሎ የሚጠራ ሲሆን ይህንን ስም ያገኘው በሚያስፈራ ውበቱ ነው። 11ኛ ጋላፓጎስ ደሴቶች። የቻርለስ ዳርዊንን የዝግመተ ለውጥ ንድፈ ሐሳብ ላይ ተጽዕኖ ወደሚያሳድሩት ወደ ጋላፓጎስ ደሴቶች እንሄዳለን። ይህ የደሴቶች ስብስብ ልዩ የሆኑ እንስሳት መኖሪያ ነው። እነዚህ እንስሳት ሌሎች ቦታዎች ላይ አይገኙም። እንደ ግዙፍ ኤሊያኖችና የባህር አይጓናዎች ያሉ ፍጥረታት ሳይፈሩ በነፃነት ሲንቀሳቀሱ መመልከት ይቻላል። 12ኛ ሃሎንግ ቤይ ቪየትናም። በመቀጠል ቪየትናም በመሄድ ሃሎንግ ቤይን እንጎብኝ። ይህ ቦታ በሺዎች የሚቆጠሩ የኖራ ድንጋይ ተራራዎችን ያቀፈ ሲሆን ከውሃው ላይ ተነስተው አስደናቂ እይታን ይፈጥራሉ። የባህረ ሰላጤው አረንጓዴ ውሃ በእነዚህ ተራራዎች መካከል በመጓዝ ልዩ ተሞክሮ ይሰጣል። 13ኛ የየሎስቶን ብሔራዊ ፓርክ አሜሪካ። ወደ አሜሪካ ተመልሰን በዓለም የመጀመሪያ ብሔራዊ ፓርክ ወደ ሆነው ወደ የየሎስቶን እንሄዳለን። ይህ ፓርክ በጋይዘሮችና በሙቅ ውሃ ምንጮች ታዋቂ ነው። ኦልድ ፌይትፋል የሚባለው ጋይዘር በየጊዜው ውሃ ወደ ላይ በመርጨት የዓለምን ትኩረት ስቧል። 14ኛ ኡሉር አውስትራሊያ። ወደ አውስትራሊያ ገብተን ኡሉሩ የሚባለውን ታላቁን ድንጋይ እንጎብኝ። ይህ በአውስትራሊያ ማዕከል የሚገኝ ሲሆን ለአካባቢው ተወላጆች የተቀደሰ ቦታ ነው። በፀሐይ መውጫና ፀሐይ መጥለቂያ ጊዜ የድንጋዩ ቀለም ከብርቱካናማ ወደ ቀይና ወይነ ጠጅ ይቀየራል። 15ኛ አንታርክቲካ። የመጨረሻ መዳረሻችን ወደ ደቡብ ዋልታ ወደ አንታርክቲካ ነው። ይህ አህጉር በምድር ላይ ካሉ በጣም ቀዝቃዛ ቦታዎች አንዱ ሲሆን በረዶና የበረዶ ግግር ይበዛል። አስገራሚው ነገር ይህ ቦታ ልዩ የእንስሳት ዝርያዎች መኖሪያ ነው። እንደ ፔንግዊኖች፣ ማህተሞችና የተለያዩ የባህር ወፎች ያሉ ፍጥረታትን ማየት ይቻላል። የዓለማችን 15 ታላላቅ የተፈጥሮ ድንቆች ክፍል 1 ስለተመለከቱ እናመሰግናለን። ተፈጥሮ እንዴት አስደናቂና ኃይለኛ እንደሆነ ተመልክተናል። በሚቀጥለው ቪዲዮ ቀሪዎቹን ድንቆች እንቃኛለን። ዩቲዩብ ቻናሉን ሳብስክራይብ ያላደረጋችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ አስተያየት መስጫ ላይ ያስቀምጡልን። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። በሌላ ቪዲዮ
እስከምንገናኝ ሰላም ሁኑ።